አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወንድሞቼ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እዚህ ጋር አንዲት እህታችን ደግሞ አልሐምዱሊላህ በአላህ ፍቃድ ለጥርስ የሰራውን ሰበብ ሆንከኝ፣ አላህ እድሜህን ያርዝመው፣ ሪዝቅህን ያስፋው፣ መልካም ሰው እውቀትን አላህ ይጨምርልህ ብላኛለች። አሜን ብያለሁ። አልሐምዱሊላህ ያው ለጥርስ የሰራሁት መድኃኒት በጣም አሪፍ ነው። እኔ ራሴ ላይ ሞክሬ ነው ከዚያ በኋላ ቪዲዮ አምጥቼ የሰራሁትኝ ማለት ነው። ሌላው ደግሞ አንዲት እህታችን ምን ትላለች? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ላስቸግርክ፣ ለሆድ ድርቀት መፍትሄ ካለክ ንገረኝ፣ አመሰግናለሁ ትላለች ማለት ነው። ኢንሻአላህ በጣም ብዙ ጊዜ ማለት ነው ለሆድ ድርቀት የሰራሁት ቪዲዮ አለ። እሱን እየሄዳችሁ ገብታችሁ ስሩ። ዛሬ ደግሞ አሳያችኋለሁ ቢያንስ 4 ነገር ማለት ነው። ሆዳችሁ በመነፋት የምትቸገሩ ሰዎች ማለት ነው እነዚህን 4 ነገሮች ተጠቅማቸው። አንዳንድ ሰው በጣም ይገርመኛል። አሁን ባለፈው አንዷ ምን አለች? አርካራው 6 ወሬ ነው ምናምን ነገር ብላ ፖስታ አይቼ በጣም ነው የገረመኝ ለራሴ። እንዴ አሯን ኤክስፐርት ልታደርገው ይሁን ምን እንደሆነ ብቻ አላውቅም። እኔ 3 ቀን አይደለም 3 ቀን 2 ቀን ካላራው ማለት ነው ራሴ በግድ እንዳራ ነው የማደርገው፣ የምጠቀመውን ነገር ተጠቅሜ ማለት ነው። እንዴ በጣም ነው እኮ የሚጨንቀው። ሆድ አንዴ ተነፋ ከተነፋ ማለት ነው ያ ነገር ውፍረት አይደለም የሆድ ድርቀት ነው። አንድ ሰው በልቶ ማራት ግዴታው ነው። በቃ ከበላ ያራል። እንዴት ነው 6 ወር ሳላራ ምናምን ብላ በጣም ግርሞኛቸው አላኩል ያህል ማለት ነው። ዛሬ እሱን አሳያችኋለሁ ቪዲዮዬን ከመስራቴ በፊት ማለት ነው። በጣም ለወገብ የሰራሁት ቪዲዮ አለ። እንደገና ደግሞ ለኩላሊት የሰራሁት ቪዲዮ አለ። ይሄ ለሰውነት ማሳከክ የሰራሁት ቪዲዮ አለ። በጣም ብዙ ቪዲዮዎች አሉ የሰራኋቸው ማለት ነው። ዩቲዩብ ላይ እየሄዳችሁ ገብታችሁ ተመልከቱ። እዚህ በጣም ብዙ ሰው ኮሜንት ሰጥቶኛል። ለአይን ስራለን ለምናምን ስራለን እያላችሁ ማለት ነው። በጣም ብዙ ቪዲዮ ስለሰራው እየሄዳችሁ ገብታችሁ ተመልከቱት እባካችሁ። ያንን አይታችሁ እኔ የሰራሁት ቪዲዮ ከሌለ እሰራላችኋለሁ። ዛሬ ኢንሻአላህ ለሆድ ድርቀት የሚሆነውን ዛሬ ያሳያችኋለሁ ማለት ነው። 4 ነገር ማለት ነው። አንደኛው ብርቱካን ነው። ብርቱካን ማለት ነው ትልጡታላችሁ። ከላጣችሁት በኋላ እያንዳንዱን ማለት ነው እያንዳንዱን አንግል ማለት ነው ካላቀቃችሁ በኋላ እቃ ላይ ታደርጉታላችሁ። ከዚያ በኋላ ፍልፍል አስወድ ወይንም ደግሞ ቁንዶ በርበሬ ማለት ነው። ይሄ ቁንዶ በርበሬ ነው። ይሄው እንደዚህ አይነት ነገር ማለት ነው። ከዛ በኋላ ይሄ ምንድነው የምታደርጉት? ብርቱካኑ ላይ ትረሹታላችሁ፣ ያኔ ትረጩታላችሁ ማለት ነው። ከዚያ በኋላ እያነሳችሁ ትበላላችሁ። የሆዳችሁን ድርቀት ድራሹን ነው የሚያጠፋው። ሌላው ደግሞ ይሄው ኸል ቱፋ ነው። ይሄ ኸል ቱፋ ነው። ይህንን ምንድነው የምታደርጉት? 1 ማንኪያ ከዚህ ላይ ትወስዳላችሁ። ከዚያ እዚህ ላይ ትቀላቅላላችሁ። ላሳያችሁ። እንደዚህ 1 ማንኪያ ትወስዱና ከዚያ እዚህ ላይ ትጨምራላችሁ። ከዚያ በኋላ ውሃ ነው የምትጨምሩት። ውሃ እንደዚህ ትጨምራላችሁ። ከዚያ በኋላ የወይራ ዘይት ነው አንድ ማንኪያ የምትጨምሩት። ከዛ የወይራ ዘይት ይኸው እንደዚህ 1 ማንኪያ ትጨምሩትና ታማስሉታላችሁ። ልክ ጠዋት ስትነሱ በባዶ ሆዳችሁ እንዲሁም ማታ ላይ የሆነ የበላችሁት ነገር ሆዳችሁን እያጨናነቃችሁ ከሆነ በጣም ሆዳችሁ የሆነ ጥሩ ስሜት የማይሰማችሁ ከሆነ በጣም ነው የሚያስታግስላችሁ ይሄ ማለት ነው። ሌላው ደግሞ ማለት ነው ጥቁር ሎሚ ነው። ይህን ጥቁር ሎሚ ማለት ነው ትፈጩታላችሁ በማሽን ማለት ነው። ከፈጫችሁት በኋላ ትኩስ ውሃ ታዘጋጁና 1 ማንኪያ ከዚህ ላይ ወስዳችሁ ትኩስ ውሃ ላይ ጨምራችሁ ከዚያ በኋላ ትንሽ ከድናችሁ ታስቀምጡታላችሁ። ከዚያ በኋላ የተወሰነው ወደታች ይወርዳል ማለት ነው። የተወሰነው ከፍ ይላል፣ የተወሰነው ወደታች ይወርዳል። ከዚያ በኋላ አጣርታችሁ መጠጣት ነው። እና እንዲህ እያደረጋችሁ ከተጠቀማችሁ ሆድ ድርቀት የሚባል ነገር አይኖርባችሁም። ሌላው ደግሞ የክንታሮት ማለት ነው። የክንታሮት በሽታ የሚመጣው ሲጀመር በሆድ ድርቀት የተነሳ ነው። እኔ ወላሂ ነው የምላችሁ። እኔ ምግብ በልቼ ማለት ነው ሆዴን እንኳን ካጨናነቀኝ ሆዴን እንዲያራ አደርገዋል ምንም አድርጌ ማለት ነው። እና እነዚህ 3ቱን ነገር 4ቱን ነገር ተጠቀሙ። ስትሮበሪ ደግሞ የምታገኙ ሰዎች ካላችሁ ስትሮበሪ ጠዋት ላይ በባዶ ሆዳችሁ ብሉ። በጣም አሪፍ ነገር ነው። የሆድ ድርቀትን ድራሹን ነው የሚያጠፋው እሱ ማለት ነው። ስለዚህ እነዚህ 4 ነገሮችን ተጠቀሙና መፍትሄ ካላገኛችሁ
ምላሴ ላይ ጸጉር ነው የምላችሁ ማለት ነው። እኔ እየጎረርኩ አይደለም። እኔ ብቸኛው ሰው ነኝ እዚህ ቲክቶክ ላይ ማለት ነው። ምንም አይነት ውሸት የሌለበት ምንም አይነት የሆነ እንደዚህ ለፎሎ ምናምን ነገር ብዬ ምናምን አይደለም። ወላሂ ነው የምላችሁ የምሰራላችሁ ማለት ነው። እና እየሄዳችሁ ዩቲዩቤን ሰብስክራይብ አድርጉኝ። እዚህ ላይ ደግሞ ፎሎ ብታደርጉም ባታደርጉም ግድ አይሰጠኝም። ምክንያቱም እኔ እዛ ላይ የሰራሁት ብዙ ቪዲዮ ስላለ ሄዳችሁ እንድትጠቀሙት ነው። ወላሂ ነው የምላችሁ። 1 ብር ተጠቅሜ አላቅም እኔ ዩቲዩብ ላይ ማለት ነው። ግን በቃ ብዙ በጣም ረጃጅም ቪዲዮዎች ስራዬ ነው ብዬ ማለት ነው የሆነ ሰዓት ላይ ስራዬ ነው ብዬ የሰራኋቸው በጣም ብዙ ቪዲዮዎች አሉ። እየሄዳችሁ ተመልከቱ። ላለው ሰላም አሌይኩም ወራህመቱላሂ ወበረካቱ።